ሰላም ጤና ይስጥልኝ። እንደት ናችሁ? ደህና ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ዛሬ ቆንጆዬ ምግብ ሰርቻለሁ ማለት ነው። የሰራሁትን ምግብ ደግሞ እንደምታዩት ድንች፣ ኮሳ፣ ቀይ ስር፣ ጥቅል ጎመን፣ ቲማቲም አርጌ ማለት ነው የሰራሁት። ሽንኩርት አርጌ። ይሄኛው የስጋ ነው፣ ይሄኛው የዶሮ ነው። ይሄም እንደዚሁ የሾርባ ነው የስጋ። ይሄም ደግሞ የዶሮ ሾርባ ማለት ነው የሰራሁት። ይሄ ደግሞ ክስኩሶን ይባላል። ሰርቻለሁ ማለት ነው። ቆንጆ የምሳ የሰራሁት። እስኪ እንደምታዩት ሩት እስቲ እጅሽ ይባረክ በሉ፣ እጅሽ ይባረክ በሉ። ተመልከቱ። በጣም ነው የሚያምረው። በጣም ያምራል እና አፒታይት ይከፍታል ማለት ነው። ዋው ሲያምር! መልኩ ብቻ ያችሁት። ይሄ እንዳልኳቸው የስጋው ነው፣ ይሄኛው የዶሮ ነው። በጣም ነው የሚያምረው። ይሄ ክስኩሷን እንደ ሩዝ ቡርቡር ታውቃላችሁ አይደለ? እንደዚህ ያለ። ይሄም ሾርባ ነው፣ የዶሮ ሾርባ። አሁን ምሳሌ ቀርብ ነው። ከመጀመሪያው አልቀረጥኩትም ማለት ነው። ከመጀመሪያው ያልቀረጥኩት ተመልካችም ስለሌለ ምን አለፋኝ ሙቀይፍ ሳጠፋ መርሃ ሳጠፋ ስከፍት ብዬ ነው። እንዳልኳቸው ቻናሌም ሞኔታይዙ ስለተነሳ ሰዓት ስለቀነሰብኝ ማለት ነው። የሰው እንትኖች የሰው ፎቶ ጫጭኜ ነው መሰለኝ የተነሳብኝ። ብቻ እኔ እንጃ እንደዛ መሰለኝ። እይታም ስለሌለው አላውቅም። ብቻ እንደምታውቁት የሚያበረታታን ስለሌለ እና ይሄን ተቀራረጡ ይበቃኛል ማለት ነው። ይሄን የመሰለ ምግብ ዛሬ ሰርቻለሁ። ቢያፈያ በሉኝ። የተባረከ ነገሩ ለአረቦች ነው የሰራሁት፣ ለአረቦች ነው የሰራሁት። ይሄው እንደዛ አድርጌ እህታችሁ እንደዛ አድርጌ ሰርቻለሁ ማለት ነው። እውነት እጅ ይባረክ። በጣም ነው የሚያምረው። አሰራሩንም አሁን እንደነገርኳችሁ ነው። ድንች፣ ካሮት፣ ኩሳ አርጌበታለሁ። እዚህ ደግሞ የተቀቀለ ሽምብራ አርጌበታለሁ። ጥቅል ጎመን፣ ይሄም እንዳልኳችሁ ዶሮ፣ ሁሉም እንደዚህ ነው። ይሄን አርጌያለሁኝ። ዶሮ ለሚበላው ዶሮ፣ ስጋ ለሚበላው ስጋ አርጌ ቀርጬ አዘጋጅቻለሁ እላችኋለሁ። እና የተባረከ ይሁን። በድጋሚ ኑ ብሉ፣ ኑ ብሉ፣ ኑ ብሉ፣ ኑ ብሉ። ይሄን ይመስላል እንግዲህ እና አሰላም አላችኋለሁ። አሰላም